ሰላም ጤና ይስጥልን ውድ ተመልካቾቻችን አድማጮቻችን ይህ ማዕደ ዜና ነው። ከሰንበት ረፋድ የማዕደ ዜና ዝግጅት ጋር እኔ ደረጃ ሀብተወልድ ነኝ። ተመልካቾቻችን አድማጮቻችን በቅድሚያም ሰበር መረጃ አለን። በባህር ዳር ዘንዘልማ አካባቢ በተፈጸመ የደፈጣ ጥቃት የምዕራብ እዝ ከፍተኛ አመራር የሆኑት ኮሎኔል ተስፋዬ መገደላቸውና አንድ ሌላ ከፍተኛ ወታደራዊ ባለስልጣን ከነ አጃቢዎቻቸው መቁሰላቸው ተነገረ። ወታደራዊ ምንጮች የዓይን እማኞችና የሐኪም ቤት ምንጮች እንዳረጋገጡት በባህር ዳር ዙሪያ ወረዳ ጣና ሮቢት ቀበሌ ላይ ከ2 ዓመት በፊት ተቋርጦ የነበረውን የመከላከያ ሰራዊት የባህር ኃይል ቢሮ ግንባታ እንደገና እንዲያስጀምሩ የተሰጣቸውን ኃላፊነት ለማስፈጸም ሲንቀሳቀሱ የነበሩት የምዕራብ እዙ ከፍተኛ አመራር ኮሎኔል ተስፋዬ ግንቦት 9 ቀን 2017 ዓ.ም ከቀኑ 7 ሰዓት ላይ በወታደራዊ ፓትሮል ከዘንዘልማ ወደ ጣና ሮቢት ሲጓዙ በተፈጸመባቸው የደፈጣ ጥቃት ሕይወታቸውን አጥተዋል። ከኮሎኔል ተስፋዬ ጋር አብረው ሲጓዙ የነበሩት የባህር ኃይል ቢሮ ግንባታ ስራ አስኪያጁ አቶ መሰረትና የሁለቱም ባለስልጣናት ቀይ ቦኔት ለባሽ አጃቢዎቻቸው ከባድ የመቁሰል አደጋ ደርሶባቸው ወደ ሕክምና ተቋም ተወስደው እየታከሙ መሆናቸውን የሐኪም ቤት ምንጮች ጠቁመዋል። ባለስልጣናቱ እንቅስቃሴ በሚያደርጉበት ጊዜ በድሽቃና በከባድ መሳሪያ ጭምር ታጅበው የነበረ ቢሆንም ከነ አጃቢዎቻቸው ከድንገተኛ ጥቃቱ ሊተርፉ አልቻሉም ሲሉ የዓይን እማኞች አረጋግጠዋል። በመከላከያ ባለስልጣናቱ ላይ የተፈጸመው ለዚህ ጥቃት በአማራ ፋኖ ብሔራዊ ኃይል የባህር ዳር ብርጌድ ኃላፊነቱን ወስደዋል። ጥቃቱን ተከትሎ የብርጌዱ የህዝብ ግንኙነት መምሪያ ባወጣው መግለጫ የብርጌዳችን ኃይሎች የመከላከያ አዛዦቹና በህዝባችን ላይ ጥቃት ሲያስፈጽሙ የቆዩት እነ ኮሎኔል ተስፋዬ ሲያደርጉት የነበረውን እንቅስቃሴ በቅርበት በመከታተል እርምጃ ወስደዋል ብለዋል። ጉዳዩን አስመልክቶ ከመከላከያ በኩል የተሰጠ መግለጫ የለም። የባህር ዳር ከተማ አስተዳደርን አስተያየት ለማካተት የተደረገው ሙከራም ኃላፊዎቹ ስልካቸውን ስለማያነሱ ሊሳካ አልቻለም። የጤና ባለሙያዎች ከመብት ጥያቄ ጋር በተያያዘ የጀመሩት ከፊል የሥራ ማቆም አድማ 6ኛ ቀኑን ባስቆጠረበት በዛሬው ዕለት ባወጡት መግለጫ ከነገ ሰኞ ጀምሮ በሁሉም ተቋማት ወደ ፉል ስትራይክ ማለትም ወደ ሙሉ አድማ እንደሚሸጋገር አስታወቁ። እዚህ ውሳኔ ላይ የደረሱትም ለ30 ቀናት በስራ ላይ እያሉ ከዛም ለ7 ቀናት በከፊል ስራ በማቆም ላቀረቡት የመብት ጥያቄ ከመንግስት በኩል እየተሰጠ ያለው የጉልበትና የኃይል ምላሽ ፈጽሞ ያልጠበቁትና ሕግን የጣሰ በመሆኑ ምክንያት እንደሆነ ገልጸዋል። ባለፉት ጥቂት ቀናት ከመብት ጥያቄ ጋር በተያያዘ ከ80 በላይ ሐኪሞች መታሰራቸውንና በከፊሎቹ ላይ የሽብርተኝነት ክስ ጭምር መመስረቱን የገለጹት የንቅናቄው አስተባባሪዎች ወደ ሙሉ አድማ የምንሸጋገረው ከመብት ጥያቄያችን ባለፈ የሐሰት ታርጋ እየተለጠፈባቸው ወደ እስር ለተጋዙት የሙያ ጓደኞቻችን አጋርነታችንንም ጭምር ለመግለጽ ነው ብለዋል። የአዲስ አበባ ፖሊስ ከጥቁር አንበሳ ሆስፒታል ባሰራቸውና ትናንት ፍርድ ቤት ባቀረባቸው ሐኪሞች ላይ የሽብርተኝነት ክስ ማቅረቡ የሚታወቅ ሲሆን የ12 ቀናት የምርመራ ጊዜ እንዲሰጠው ላቀረበው ጥያቄም ፍርድ ቤቱ መፍቀዱ ይታወቃል። በዛሬው ዕለትም ጳውሎስ ሆስፒታልንና ጥቁር አንበሳ ሆስፒታልን ጨምሮ ከተለያዩ የጤና ተቋማት ሐኪሞችን ማሰሩ እንደቀጠለ መረጃዎች እየወጡ ነው። ባለፈው ሳምንት ሐኪሞች ከፊል የሥራ ማቆም አድማ በማድረጋቸው በአብዛኞቹ የአገሪቱ ክፍሎች በሚገኙ የሕክምና ተቋማት ዘንድ እጅግ ሰፊ ክፍተት መፈጠሩና ማህበረሰቡ ለጉዳት መዳረጉ ሲነገር ቢቆይም መንግስት ችግሩን በተገቢው መንገድ ከመመለስ ይልቅ ወደ ኃይል እርምጃ መግባቱ አድማውን በማጠናከር በህዝብ ላይ የሚያስከትለውን አደጋ የከፋ ያደርገዋል ሲሉ ብዙዎች እያስጠነቀቁ ነው። ለጉንፋንና ለሆድ ቁርጠት ባንኮክና ዱባይ ሄደው የሚታከሙ ባለስልጣናት ለህዝቡ ሊያስቡለት አልቻሉም ያሉ አንድ የተቃዋሚ ፓርቲ አመራር ከነገ ሰኞ ጀምሮ ይደረጋል የተባለው ፉል ስትራይክ እጅግ እንዳሳሰባቸው ተናግረዋል። ይህ በእንዲህ እንዳለ ወደ 30 የሚጠጉ ሐኪሞችን በማሳሰር ግንባር ቀደም የሆነውና የተቀሩትም ግቢውን ለቀው እንዲወጡ ያደረገው የጎንደር ዩኒቨርሲቲ ሆስፒታል ቀደም ሲል ሐኪሞቹን በመሰብሰብ ወደ ስራችሁ ተመለሱና መብታችሁን እየሰራችሁ ጠይቁ፣ አለበለዚያ ችግር ይፈጠርባችኋል በማለት ዛቻ ሰንዝሮ እንደነበር ተሰምቷል። ከአስተዳደሮቹ ጋር በነበረው ስብሰባ ላይ ታዳሚ የነበረና በትናንትናው ዕለት ከግቢው የተባረረ አንድ ሐኪም እንደገለጸው አስተዳደሮቹ በስብሰባው ላይ ለሐኪሞቹ 3 አማራጮችን አቅርበው እንደነበር አውስቷል። የመጀመሪያው አማራጭ ወደ ስራ ቦታችሁ ተመልሳችሁ ስራችሁን ቀጥሉና ጎን ለጎን ተወካይ አቋቁማችሁ ጥያቄያችሁን ጠይቁ፣ ምክንያቱም በፎርማል መንገድ አልጠየቃችሁም፣ በሶሻል ሚዲያ ውስጥ የሆነ እንቅስቃሴ ነው የነበረው፣ ጥያቄያችሁ ምን እንደሆነ መንግስት ራሱ አያውቀውም የሚል ሲሆን፣ ሁለተኛው አማራጭ ደግሞ ወደ ስራ ገበታችሁ ካልተመለሳችሁ ላይሰንሳችሁ ይታገዳል የሚል ማስፈራሪያ እንደሆነ ጠቁሟል። በሶስተኛ ደረጃ የተቀመጠው ማስፈራሪያ ደግሞ እጅግ አስገራሚ ነው ይላል ሐኪሙ። በሶስተኛ አማራጭነት የነገሩንም ይህም ሆኖ በአቋማችሁ ከጸናችሁ አሸባሪ በሚል ተፈርጃችሁ ከያላችሁበት ጉድጓድ እንዳይጥ ትለቀማላችሁ፣ ያኔ የቀን ስራም ሰርታችሁ መብላት አትችሉም የሚል ማስፈራሪያ ነው ብለዋል። አክሎም ይህን ሁሉ ካሉም በኋላ ከሶስቱ አንዱን ምረጡ አሉን። ሁላችንም በአንድ ቃል መብትን መጠየቅ አሸባሪ የሚያስብል ከሆነ
አሸባሪ እንባል ዘንድ መርጠናል አልናቸው። ግማሾቻችንን አሳሰሩን፣ ግማሾቻችንን ከቅጥር ግቢው አስወጡን። አሁን ደግሞ አፍሰው አሸባሪ ብለው ከፈረጁንና ካሳሰሩን በኋላ እነገዴ ወደ ስራ ገብተዋል እናንተም ግቡ በሚል ሌላ የውሸት መከፋፈያ ዘዴ የጤና ባለሙያውን ለመከፋፈል ሙከራ እያደረጉ ቢሆንም ባለሙያው ግን እነሱ ባሰቡት ልክ ሊሆንላቸው አልቻለም ብለዋል። ይህን ሙከራ በሌሎች አካባቢዎችም ሊሞክሩት ይችላሉ ያለው ሐኪሙ ሙያተኛው መብቱን ሊያስከብር የሚችለው እንደ አንድ ልብ ሐሳቢና እንደ አንድ ቃል ተናጋሪ ሆኖ በአቋሙ ሲጸና ብቻ በመሆኑ ሁሉም በያለበት ጸንቶ ሊቆም ይገባል ሲል መልእክቱን አስተላልፈዋል። ኤርትራ ለጦርነት እየተዘጋጀች ነው በማለት የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ የሰጠውን ገለጻ አስመራ ስህተት ስትል አጣጣለችው። ኤርትራ ሰራዊቷን ክተት እንዳላወጀችና በኢትዮጵያ ላይ የወታደራዊ ትንኮሳ ድርጊቶችን እንዳልፈጸመች በመግለጽ አሜሪካ በሚገኘው ኤምባሲዋ በኩል ባወጣችው መግለጫ አስተባብላለች። ይልቁንም በቀጠናው ውጥረት ያሰፈነው ኢትዮጵያ በዲፕሎማሲ ወይም በወታደራዊ ኃይል ወደ ማግኘት አለብኝ በማለት የከፈተችው ዘመቻ ነው በማለት ኤርትራ ከሳለች። ኤርትራ ይህን ያለችው የአሜሪካ የሕግ መወሰኛ ምክር ቤት ቋሚ ኮሚቴ ሰሞኑን በአፍሪካ ቀንድ ወቅታዊ ሁኔታ ዙሪያ ላካሄደው የሰሚ መድረክ በሰጠችው ምላሽ ነው። ቋሚ ኮሚቴው በኤርትራ ላይ ያልተረጋገጡ ውንጀላዎችን አቅርቧል በማለት የከሰሰው የኤርትራ መግለጫ ለቋሚ ኮሚቴው አስረጅ ሆነው የቀረቡ ባለሙያዎች ለውጥረቱ ምንጭ የኤርትራ ወታደሮች የትግራይ ግዛቶችን ተቆጣጥረው መቀጠላቸው ነው ማለታቸውንም አጣጥሎታል። ሴናተር ክሪስ ቫን ሆደን በመድረኩ ላይ በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈነዳ ተቃርቧል በማለት መናገራቸውን በመግለጫው ተመልክቷል። በጋሞ ዞን በግዳጅ ላይ ላሉ የጸጥታ መዋቅር አባላት ስንቅ ይዘው እየሄዱ በነበሩ የአርባ ምንጭ ዙሪያ ወረዳ ፖሊስ አባላትና የደቡብ ኢትዮጵያ አድማ ብተና ፖሊስ አባላት ላይ የተፈጸመውን ጥቃት ተከትሎ በአካባቢው የተወሰደ ባለው የኃይል እርምጃ 3 ንጹሐን ዜጎች መገደላቸውንና አሁንም እርምጃው መቀጠሉን አንድ የፓርላማ አባል ተናገሩ። በህዝብ ተወካዮች ምክር ቤት የዘይሴ ብሔረሰብ ተወካይ የሆኑት አቶ አብርሃም አሞሼ እየተወሰደ ባለው የጸጥታ አካላት እርምጃ የአካባቢው አርሶ አደሮች ስጋት ውስጥ መሆናቸውን ተናግረዋል። ጥቃቱ የተፈጸመው ባልታወቁ ሰዎችና በጋሞና ጋርዱላ ዞን አዋሳኝ በሆኑት አይባዴና ጋርዴ ተብለው በሚጠሩ አካባቢዎች ሆኖ እያለ በ40 ኪሎ ሜትር ርቀት በሚገኙ የዘይሴ ደንብሌና ኤልጎ ቀበሌያት ጭምር አግባብነት የሌለው የኃይል እርምጃ እየተወሰደ በንጹሐን ላይ ከፍተኛ ጉዳት እየደረሰ ነው ብለዋል የፓርላማ አባሉ። ለአብነትም የጸጥታ ኃይሎች በዘይሴ ኤልጎ በሙሉ ወንጌል ቤተክርስቲያን የአምልኮ ስርዓት ላይ የነበሩ ምዕመናንን መደብደባቸውንና የተወሰኑትን አፍሰው ማሰራቸውን የፓርላማ አባሉ ገልጸዋል። በአካባቢው በተደጋጋሚ የዘይሴን ብሔረሰብ ማዕከል ያደረገ ጥቃት በመንግስት ጸጥታ አካላት ይፈጸማል ያሉት የህዝብ ተወካዮች ምክር ቤት አባሉ አቶ አብርሃም አቦሼ ለዚህ ሁሉ ምክንያቱ ደግሞ ብሔረሰቡ ራሱን በራስ እንዲያስተዳድር በህገ መንግስቱ መሰረት በመጠየቁ ምክንያት ነው ብለዋል። አሁንም የአካባቢው ህብረተሰብ በከፍተኛ ስጋት ውስጥ ያሉት የተወካዮች ምክር ቤት አባሉ አቶ አብርሃም ሰበብ እየፈለጉ በጭቆና ውስጥ ያሉ አርሶ አደሮችን ማሰቃየቱ ሊቆም ይገባል ሲሉ በአጽንኦት አሳስበዋል። ከጥቂት ቀናት በፊት በጋሞና በጋርዱላ ዞን ፓትሮል ሲያደርጉ የነበሩ የአርባ ምንጭ ዙሪያ ወረዳ ፖሊሶችና የደቡብ ኢትዮጵያ አድማ ብተና አባላት ካልታወቁ ኃይሎች በተፈጸመባቸው ጥቃት መሞታቸውና መቁሰላቸው ይታወቃል። እስካሁን ለጥቃቱ ኃላፊነቱን የወሰደ አካል ባይኖርም የአካባቢው ባለስልጣናት ጥቃቱን ያደረሱት መንግስትን ለመጣል የሚፈልጉ ታጣቂዎች ናቸው ማለታቸው ይታወሳል። የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ስልጣን እንዲለቁ ተጠየቁ። 103 የሶማሊያ ፓርላማ አባላት ፕሬዝዳንት ሐሰን ሼህ መሐመድ ስልጣናቸውን እንዲለቁ ጠይቀዋል። የፓርላማ አባላቱ ፕሬዝዳንት ሐሰን ሼህ መሐመድ ህገ መንግስቱን በመጣሳቸው ስልጣንን አላግባብ በመጠቀማቸውና ሀገሪቱን በአግባቡ መምራት ባለመቻላቸው በሚሉ ምክንያቶች ስልጣናቸውን በፈቃዳቸው እንዲለቁ መጠየቃቸውን ሂራን ኒውስ ነው የዘገበው። የፓርላማ አባላቱ አሁን ይህን ጥያቄ በሐሰን ሼህ መሐመድ ላይ ከማቅረባቸው በፊትም በቀድሞዎቹ ፕሬዝዳንቶች በሻሪፍ ሼክ መሐመድና በአብዱላሂ ፎርማጆ ላይ ተመሳሳይ ጥያቄ ማቅረባቸውን ኢራን አስታውሷል። ፕሬዝዳንት መሐመድ እስካሁን ከፓርላማ አባላቱ በተነሳባቸው የስልጣን ይልቀቁ ጥያቄ ዙሪያ የሰጡት መልስም ሆነ አስተያየት የለም። መጨረሻም በመቀሌ ማዕከላዊ ፍርድ ቤት ምን ተፈጸመ? ዘውዱ ሀብቱ ከ2 ዓመት በፊት በመቀሌ በግፍ የተገደለች እንስት መሆኗ በተደጋጋሚ ተዘግቧል። የሟቿ ጉዳይ በፖሊስ ተጣርቶ መዝገቡ ወደ ፍርድ ቤት ደርሶ ለ2 ዓመት ያህል ውሳኔ ሳያገኝ በየዋሊደር ረዥም ጊዜ መውሰዱ የተበዳዩን ቤተሰብ ሲያዛዝን በፍትህ ፈላጊዎች ዘንድ ደግሞ መነጋገሪያ ሆኖ ቆይቷል። ይህ በእንዲህ እንዳለ የመቀሌ ማዕከላዊ ፍርድ ቤት ሰሞኑን ግንቦት 8 ቀን 2017 ዓ.ም ከሰዓት በፊት የመጨረሻውን ውሳኔ ለመስጠት ችሎት ይቀመጣል። ፍርድ ቤቱ በግድያ ወንጀሉ በተጠረጠሩት ላይ የመጨረሻ ያለውን የጥፋተኝነት የቅጣት ውሳኔ ይሰጣል። ይህን ተከትሎ ችሎቱ በሚከናወንበት አዳራሽ የነበሩት ብዛት ያላቸው የተጠርጣሪ ወገኖች ጠረጴዛ በመደብደብና የተለያዩ ድምፆችን በማሰማት ረብሻ ይጀምራሉ። ከረብሻ በዘለለም ዳኞቹን እናንተንም እንደመሳችኋለን ቀናችሁን ጠብቁ የሚሉ የስድብ ናዳና ዛቻ ያወርዳሉ። ይህ ሲሆን በችሎት አዳራሹ በቂ የሆነ ስርዓት አስከባሪ ባለመኖሩና
ዳኞቹም ሁኔታው ከአቅማቸው በላይና አስፈሪ በመሆኑ ምክንያት ውሳኔውን ሳይቋጩ ለፊታችን ግንቦት 18 ቀን 2017 ዓ.ም ተለዋጭ ቀጠሮ ሰጥተዋል። የችሎት መድፈር ተግባሩ የማህበራዊ ትስስር ገጽ ሰፊ መነጋገሪያ ሆኗል። የሟች ዘውዱ ጠበቃ የሆኑት የህግ ባለሙያው ሚካኤል ፍስሐ በፍርሃት ስራዬን አላቋረጥም፣ የተበዳይን እንባ ለማበስ ነገም ዛሬም እሰራለሁ ሲሉ በማህበራዊ ሚዲያ ትስስር ገጻቸው ላይ ሀሳባቸውን አስፍረዋል። በርካታ የማህበራዊ ሚዲያ ተጠቃሚዎችም ፍትህ ለዘውዱ፣ የህግ ልዕልና ይከበር፣ በፍርድ ቤቱና በዳኞች ላይ የተፈጸመው ድፍረት ሊወገዝ ይገባል በማለት ቁጣቸውን እየገለጹ ናቸው። ውድ ተመልካቾቻችን፣ አድማጮቻችን ስትከታተሉት የነበረው የሰዓቱ የማዕደ ዜና መረጃዎች እነዚህ ነበሩ። ለትክክለኛ ለወቅታዊ ለፈጣን መረጃዎች እንዲሁም ለቁም ነገር አዘል ዝግጅቶች ማዕደ ዜናን ይከታተሉ፣ ሰብስክራይብ ያድርጉ። ኢትዮጵያ ሀገራችን፣ ምስራቅ አፍሪካችን በሰላም በአንድነት በሞገስ በነጻነት በፍቅርና በክብር ለዘላለም ይኑር። አፍሪካውያን ከምዕራብ የተበደሩትን ዕዳ መክፈልም የለባቸውም፣ ለፈጸሙትም ብዝበዛ ማካካሻ ነው። ቶማስ ሳንካራ የቡርኪናው ሻምበል ማርክሲስት አብዮተኛ የፓን አፍሪካ አቀንቃኙ የአብዮቱ ብሔራዊ ምክር ቤቱ ሊቀመንበር የሀገሪቱ ፕሬዝዳንት ቶማስ ሳንካራ ይህችንም ዓለምን ሲሰናበት ቤት ውስጥም የቀረው አንድ መኪና፣ 4 ብስክሌት፣ 3 ጊታር እና 1 ፍሪጅ ብቻ ነበር። ዛሬ ለማንሳት የወደድኩትም ሻምበል ቶማስ ሳንካራ ነሐሴ 4 ቀን በ1983 ዓ.ም ስልጣን የጨበጠው ሻምበል ቶማስ ሳንካራ ወታደራዊ መንግስቱንም አብዮታዊ ስርዓት አወጀ። አብዮቱንም የመምህር ኃላፊነት ተረከበ። በ33 ዓመቱ ዕድሜውን ግዙፉን ስልጣንን የተሸከመው ሻምበል ቶማስ ሳንካራ በጊዜውም በአፍሪካ በዕድሜ ወጣቱ መሪ ሆኖ ተመዝግበዋል። በህዝቡ ድጋፍና የፕሬዝዳንትነት ኃላፊነቱንም ከተቆናጠጠ በኋላ በፍትሃዊ የስልጣን ክፍፍል በሀገሪቱ እድገትን ለማምጣት ቃል ገባ። እኩልነት የሰፈነበት ማህበረሰብና ለኑሮ ምቹ የሆነችውን ሀገርም ለመፍጠርም ልዩ የሆነ የባህል አብዮትን ለማካሄድም ቆርጦ ተነሳ። ጥቅምት 2 ቀን በ1983 ዓመተ ምህረት በሳንካራ የትግል ጓዱ የተዘጋጁ የአዲስ አብዮትን ፖለቲካ ርዕዮትን ዓለምን የሚያስተዋውቅበት መግለጫ ብሔራዊ የራዲዮ ስርጭት ተላለፈ። ይህንን የ5 ዓመቱ የልማት እቅድን እያንዳንዱ ዜጋ የተሻለ ነገር ለመፍጠርም ዛሬን በድፍረት በልማትም ዘመቻ በትጋትም እንደሚገባውም ገልጿል። ሻምበል ሳንካራ ስራውን የጀመረው አፐር ቮልታ የሚለው ቀኝ ገዢዎችን ያመጡትን የሀገሪቱ መጠሪያም በመቀየር ነበር። ለሀገሪቱ ታሪኳን የሚመጥን እና አፍሪካዊነትን የሚያንጸባርቅ የክብር ስም ቡርኪና ፋሶ ሲልም ደረበላት። የቀና ህዝብ መኖሪያ ምድርም እንደማለት ነው። ሰያሚው ህዝቡን ሀገሩን ወዳዱና በስነ ምግባር የታነጸ ትክክለኛ እውነተኛ ማህበረሰብ መሆኑን ለመግለጽም የታሰበ ነበር። ዜጎቿም ቡርኪናቤ ተብሎ እንዲጠሩም አደረገ። ቀና ሰዎችም እንደማለት ነው። ሀገር እና ህዝብን ለመለወጥ የሚንቀለቀለው ውስጣዊ ጉጉትን ሰንቆ የተነሳው ወታደሩ ሳንካራ በሚወደው ጊታርን ታግዞ ጣፋጭ ብሔራዊ መዝሙርና ሰንደቅ ዓላማን አዘጋጅቶ አበርክቷል። ምናልባትም በዓለማችን የብሔራዊ መዝሙርና ሰንደቅ ዓላማን በማዘጋጀት የመጀመሪያው ፕሬዝዳንት ሳይሆንም አይቀርም ይሉታል። ሳንካራ የውጭ እርዳታ ህዝቡን ከማሳነፍ ባለፈ በእርዳታና በብድር ስም ወደ እጅ አዙር ቀኝ ግዛትም ስለሚወስድም ከነጮቹ እርዳታ ፍርፋሪ እና መመሪያ መቀበልን በማቆም የሀገር የውስጥ የገቢ ምንጮችን ማሳደግን ላይ ትኩረቱን አደረገ። ከእሱ የቀደሙትን መንግስታትን የወሰዱትን ብድርም የስርዓቱ እንጂ የአፐርት ቮልታ ብድር አለመሆኑን በይፋ አወጀ። የሀገሪቱ ኢኮኖሚን ለማሻሻልም በግብርና፣ በአስተዳደር፣ በትምህርትና በኢንዱስትሪ ዘርፎችም ክፍሎች የህዝቡን ህይወትን ለማሻሻልም በገቡት አጥቆም ወደ ትግልም ገባ። ይህንን ለማስፈጸም ደግሞ በአብዮታዊ ፖሊሱ ላይም ግንዛቤ ማሳደግ፣ ደን ልማትን ጨምሮ አካባቢ ማሻሻልና ጸጥታን ተዛማጅ ጉዳዮች ላይ ያሉትን መዋቅሮችን ትኩረት ሰጠ። ምሁራን እና የስነ ዜጋ ትምህርቶችን ደግሞ ህብረተሰቡን በዘመቻ ወደ ልማትም እንዲሰማራ ንቅናቄና ግንዛቤ ለመፍጠርም ይጠቀምባቸው ነበር። በ1984 ዓመተ ምህረት በተባበሩ መንግስታትም ድርጅት ስብሰባ ላይ በተገኙበት ወቅት ባደረገው ንግግር የሀገሪቱ 7 ሚሊዮን ወንዶችም ሴቶችና ህፃናትን ካሁን በኋላ በድንቁርና በረሃብም ሆነ በውሃ ጥም አይሞቱም፣ አመራራቸውን በሚካሄደውም የሞት ሽረት ትግል ቡርኪናዎችን ህይወትን ይታደጋል፣ ወደ ተሻለ የእድገት ደረጃ ያሻግራልን በማለቱ ቁርጠኛነቱን አረጋግጧል። ሳንካራ በአብዮታዊ ትግሉ ስር ነቀል ለውጥን ለማምጣት ያረጀና ያፈጀ ስርዓትን ለማፍረስ የሚጠይቀውን መስዋዕትነትን ሁሉ ለመክፈልም ተዘጋጁ። በኢኮኖሚ የደቀቀች ሀገሩን በሶሻሊስት ርዕዮተ ዓለም መሪነትን በአይን የሚታይም በእጅም የሚዳሰስ ኢኮኖሚያዊ፣ ፖለቲካና ማህበራዊ ልማትን ለማየት ጓጓ። በመሆኑ ድሃው ህዝብን በምግብ ራሱን እንዲችል አስተራረስ ዘዴውን እንዲሻሻል በማስተማር በመስኖና በዝናብ መሬቱ እንዲለማ ጥብቅ ትዕዛዝም አስተላለፈ። አርሶ አደሩ በሚካሄደው የልማት ዘመቻ ባለስልጣናትን ወታደሩና የከተማዋ ነዋሪ ድጋፍም እንዲያደርግም በጥብቅ
እንዲፈጸም አውጇል። ሳንካራ ለአንድ ፕሬዝዳንት የሚገባውን ክብርና ምቾት አሽቀንጥሮ በመጣል ዶማ እንዲሁም አካፋ ይዞ በመውጣትን በመስኖ ልማት፣ በውሃ ጠለፋና በእርሻ በሌሎችም በዘመቻ በሚካሄደው የልማት ስራዎች ላይ ራሱን በተግባር በመሳተፍ ለሚኒስትሮች አርአያ ሆኖ ይታይ ጀመር። በቡርኪናዎቹ ደህንነት የቅንጦት አኗኗርን በማውገዝን ከአለባበስ ጀምሮ ቀላል የህይወት ዘይቤን ለህዝቡ እንዲሁም ለባለስልጣናት ራሱን በተግባር አስቀድሞ በማሳየት ጀመረ። ምስኪኑ የቡርኪና ገበሬ ባመረተው ጥጥ ቡርኪናዊ ሸማኔ እየሰራውን የባህል ልብስም እንዲጠቀሙ አዘዘ። ዓላማው ህዝቡን የሀገር ውስጥ ምርትን እንዲጠቀሙ በማበረታታት ከውጭ የሚገቡ ምርቶችን መገደብን ታሳቢ ያደረገ ነበር። ራሱ ሳንካራ በሀገር ውስጥም ልብስ አሸብርቆ መታየት በራሱ ምርት መኩራት እንደሚቻልም አሳይቷል። ሙስናና ሌብነትን የሚጠየፈው ሳንካራ ባለስልጣናትም ቢሆን የለባቸውን ብቻ ማግኘትም እንዳለባቸው ሰበከ። ከሌሎችም የአፍሪካ መሪዎችን በተቃራኒው የራሱ ወርሃዊ ደሞዝም ወደ $450 ዝቅ ካደረገ በኋላ የሌሎቹ የመንግስት ባለስልጣናት ደሞዝና ሌሎችም የገቢ ምንጮችም በመቀነስ በጀቱንም ለህዝቡ የልማት ፕሮጀክቶችም ግንባታ ዋለ። መሬቱን ከውጭ ኩባንያዎችና ከመሬት ከበርቴው እጅ ፈልቅቆ በማውጣት ለአርሶ አደሩ አከፋፍሏል። አርሶ አደሩም የአስተራረሱን ዘዴውን እንዲያሻሽልም ድጋፍም ስለተደረገለት በ3 ዓመት ውስጥም የሀገሪቱን የስንዴ ምርትን በሄክታር ከነበረበት 1700 ኪሎ ግራም ወደ 3800 ኪሎ ግራም ከፍ ብሏል። በዚህም በአጭር ጊዜም ውስጥም ቡርኪና ፋሶ በምግብ ራሷን እንድትችልም አስችሏታል። ከ1983 እስከ 1986 ዓመተ ምህረት ድረስም ባሉት ዓመታትን ብቻ ህዝብን ባካሄደው የግብርና ስራ ዘመቻ የተገኘው ምርትም ቀደም ሲል ከነበረውም የምርት ምጣኔ 75 በመቶ ብልጫ ነበረው። በጊዜው ህዝቡ የምዕራባውያን እጅ ሳያይ በሀገሩ ለምግብ ፍላጎት ከሚያስፈልገው መጠን በላይ የምግብ ሰብሎችን አትረፍርፎ እንዲያመርትም አስችሎታል። ሁሉም የቡርኪና ፋሶ ህዝብም እንደ ዜጋ ነጻ የትምህርት እና የጤና ሽፋን እንዲያገኝም በደነገገው አዋጁ የሚታወቀው ሳንካራ ማህበረሰቡን በአካባቢ ተደራጅቶ በራሱ ጉልበትም ከ350 በላይ የትምህርት ተቋማትን እንዲገነቡና አነሳስተዋል። በመሆኑም 35,000 ቡርኪና ፋሶዎችም በ3 ወራት ውስጥ ማንበብና መጻፍ እንዲችሉ አድርጓል። ትምህርቱ በማስፋፋት 13 በመቶ የነበረውን የትምህርት ሽፋንም በ1986 ዓመተ ምህረት ወደ 73 በመቶ አሳድጓል። ይህንን የሳንካራ አስተዳደር በሀገሩ አቀፍም የትምህርት ዘመቻ ህዝቡን ከመሃይምነትም ለማላቀቅ የሚያደረገው ውጤታማ ትግል የሚያሳይ ነው። ወጣቱ የሀገሩ መሪ ቶማስ ሳንካራ በጤናውም ዘርፍ በህዳር 25 ቀን በ1984 ዓመተ ምህረት የቡርኪናቤ ታዳጊዎችና ህጻናት የክትባት ዘመቻ አሳክቷል። በየመንደሮቹም የጤና ጥበቃ ማዕከላትንም በማቋቋም በአንድ ሳምንት ውስጥም ከ2.5 ሚሊዮን በላይ ህጻናትን የማጅራት ገትር፣ የወባ እና የኩፍኝ ክትባትን እንዲወስዱም በማድረግም የጤና ሽፋኑ ወደ 60 በመቶ ያስመነደገ ተምሳሌታዊ ስራ አከናውኗል። ሳንካራ በአጭር ጊዜውም ውስጥም ግዙፍ ብሔራዊ የክትባትን ዘመቻ በማካሄዱ በአፍሪካ ቀዳሚነቱን ይዞ ነበር። በሐምሌ ወር በ1987 ዓመተ ምህረት የአፍሪካ አንድነትን ድርጅትም በኢትዮጵያ መዲና አዲስ አበባ ላይ ባካሄደው ታሪካዊ ጉባኤ ላይ ባደረገው ንግግርም አፍሪካውያን ከምዕራባውያን የተበደሩትን ዕዳ አውሮፓውያን በቀኝ ግዛት ወቅትም በሀገሪቱ ለሚፈጸሙት የተፈጥሮ ሀብትን ዝርፊያና የጉልበት ብዝበዛ ማካካሻ ነው። ከዓለም አቀፍም የገንዘብ ድርጅትና ከሌሎችም አበዳሪ ተቋማትም ጋርም ኢፍትሐዊ የብድር ስምምነቶች በማድረግም ቀጣዩ ትውልድም በዕዳ ዘፍቀን የትውልድን ተወቃሽ መሆን አይገባም። ዓለም ባንክና ዓለም አቀፍ የገንዘብ ድርጅትም በአፍሪካ ላይ ያላቸውን ኢኮኖሚያዊ ቁጥጥር የእጅ አዙር ቀኝ አገዛዝን ኒኮላይዝም አካል በመሆናቸው ጥያቄን ሊያደርግም ይገባል። ከዚህም ተቋማትና ከምዕራባውያን ሀገራትን ያለብንን ዕዳ መክፈል አይገባንም ብለዋል። ምክንያቱም አፍሪካውያን ዕዳቸውን ባይከፍሉ ምዕራባውያን አይሞቱም። አፍሪካውያን ዕዳቸውን ቢከፍሉ ግን ይሞታሉ። ስለዚህ መክፈል እንደማይገባ እያንዳንዳችን ድምጻችን በጋራ ልናሰማ ይገባል። ብድር የሚሰጡት ከዚህ ቀደም በቀኝ ግዛት ስርም አውለው ሲበዘብዙን የኖሩት በሀገራችን ናቸው። ቅኝም ተገዢዎችም ተበዝብዘናል፣ ሀብታችን ተዘርፈናል። ዛሬም ለደስታችን ብለን ያልተዋዋልነውን ዕዳ እንድንከፍልም ይፈልጋሉ። ብድር ለሁለተኛ ዙርም የየሀገራችን የተፈጥሮ ሀብት ዘርፍም እንደ ሽፋን ነው በማለትም በስብሰባው የታደሙ መሪዎችንም አስደምሟል። ውድ የቻናላችን ተከታታዮች በአሁኑ ዝግጅታችን ባደረስናችሁ መረጃ እንደተደሰታችሁና ጠቃሚ መረጃ እንዳገኛችሁ ተስፋ እናደርጋለን። የአሁኑም በዚህ አበቃን። በቀጣይ ለእናንተ የሚያስገርሙ፣ የሚያዝናኑ፣ የሚያስተምሩ እንዲሁም ለእናንተ ይጠቅማሉ ብለን የምናስባቸው መረጃዎች ይዘንላችሁ እንቀርባለን። ቪዲዮን ላይክ፣ ቻናሉን ደግሞ ሰብስክራይብ በማድረግ የደወል ምልክቷን መጫን እንዳይረሱ። በሌላ ቪዲዮ እስክንገናኝ ቸር ቆዩ።